ሁለቱ ልጆች በጫካ ውስጥ ሲዞሩ በከረሜላ የተሰራ ቤት አገኙ። ልጆቹ ያላወቁት ነገር ግን እቤት ውስጥ ጭራቅ አለ። እነዚህ ልጆች ምን ይገጥማቸው ይሆን? ታሪኩን አብረን እንከታተል። ከከረሜላ የተሰራው ቤትና ልጆቹ። በድሮ ጊዜ ከትልቅ ጫካ አጠገብ ባለ አንዲት ትንሽ የእንጨት ቤት ውስጥ አንድ ምስኪን እንጨት ቆራጭና ሁለት ልጆቹ ሃንሴልና ግሬቴል ይኖሩ ነበር። ሃንሴል የ10 ዓመት ወንድ ልጅ ሲሆን ግሬቴል ደግሞ የ8 ዓመት ሴት ልጅ ነች። የልጆቹ እናታቸው ስለሞተች በጣም ክፉ ከሆነች የእንጀራ እናት ጋር ይኖሩ ነበር። ቤተሰቡ በጣም ደሃ ነበር። የሚበሉትም በቂ ምግብ አልነበራቸውም። አንድ ቀን የእንጀራ እናትየው ለአባታቸው ልጆቹን ጫካ ውስጥ ወስደው መጣል እንዳለባቸው ነገረችው። በሕይወት ለመኖር ልጆቹን መጣል ብቸኛው መንገድ እንደሆነ አስባ ነበር። አባታቸው በጣም ቢያዝንም በመጨረሻ ተስማማ። ሃንሴልና ግሬቴል የመጣሉን እቅድ ተደብቀው ሰምተው ስለነበር ለማምለጥ እያሰቡ ነበር። ሃንሴል በዚያች ሌሊት ቶሎ ብሎ ወጥቶ የሚያብረቀርቁ ነጭ ድንጋዮችን ለቀመ። በማግስቱ ጠዋት የእንጀራ እናታቸው ወደ ጫካው በጥልቀት ስትወስዳቸው ሃንሴል ድንጋዮቹን በመንገድ ላይ እየጣለ ሄደ። በኋላ እንጀራ እናትየው ብቻቸውን ትታቸው ሄደች። እነሱ ግን ድንጋዮቹን በጨረቃ ብርሃን እያዩ ተከትለው ወደ ቤታቸው ለመመለስ ቻሉ። የእንጀራ እናታቸው ሲመለሱ በማየቷ ደስተኛ አልነበረችም። ከጥቂት ቀናት በኋላ እንደገና ሞከረች። በዚያ ጊዜ ሃንሴል ድንጋዮቹን ማግኘት አልቻለም። ስለዚህ በምትኩ የዳቦ ፍርፋሪዎችን በመንገዱ ላይ እየጣለ ሄደ። ነገር ግን ወፎች መጥተው ፍርፋሪዎችን ለቀሟቸው። በዚህም ጊዜ ሃንሴልና ግሬቴል በእውነት ጠፉ። ለረጅም ጊዜ በጫካ ውስጥ ተጓዙ። ደከማቸው፣ ተርበውና ፈርተውም ነበር። ከዚያም በፊታቸው አንድ አስደናቂ ነገር ታየ። ከዳቦ፣ ከኬክ፣ ከቸኮሌት፣ ከከረሜላና ከስኳር የተሰራ ትንሽ ቤት። ግድግዳዎቹ ጣፋጭ ነበሩ። ጣሪያው በኩኪሶች ተሸፍኖ ነበር። መስኮቶቹ ደግሞ በስኳር የተሰሩ ነበሩ። ወደ ቤቱ ተጠግተው ጥቃቅን ቁርጥራጮችን መብላት ጀመሩ። ያን ጊዜ በሩ ቀስ ብሎ ተከፈተና አንዲት አሮጊት ሴት ወጣች። ሴትየዋ ደግ ትመስል ነበር። ወደ ውስጥም ጋበዘቻቸው። ቤቱ ሞቅ ያለና በምግብ የተሞላ ነበር። ስለዚህ ልጆቹ ደስተኛ ሆኑ። ግን ነገሮች እንደታዩት አልነበሩም። ያቺ አሮጊት የከረሜላ ቤቱን ልጆችን ለማጥመድ የምትጠቀም ክፉ ጠንቋይ ነበረች። ወዲያው ልጆቹን አፈነቻቸው። ሃንሴልን በረት ውስጥ ቆልፋ ግሬቴልን እንድታገለግላት አደረገች። ጠንቋይቱ ሃንሴልን እንደ በሬ አደልባ ለመብላት አቅዳ ነበር። ቀናት ካለፉ በኋላ ግሬቴል ማብሰልና ማቅራት ነበረባት፣ ግን ተስፋ አልቆረጠችም። አንድ ቀን ጠንቋይቱ ግሬቴልን ምድጃው እሳት እንዳለው እንድትመለከት ጠየቀቻት። ብልኋ ልጅ እንዳልተረዳች አስመሰለች። ጠንቋይቱ ልታሳያት ጎንበስ ስትል ግሬቴል በፍጥነት ጠንቋይቱን ወደ ትኩስ ምድጃ ገፋ አድርጋ በሩን ዘጋችው። ክፏ ጠንቋይ ተቃጥላ ጠፋች። ግሬቴል ሃንሴልን በፍጥነት ሄዳ ነፃ አወጣችው። ከዚያም በወርቅ ሳንቲሞች፣ በሚያብረቀሩ ጌጣጌጦችና በብር ሳህኖች የተሞሉ ሳጥኖቹን አገኙ። ኪሳቸውንና ቦርሳዎቻቸውን ሞልተው የከረሜላ ቤቱን ትተው ሄዱ። ብዙ ቀናት ከተጓዙ በኋላ በመጨረሻ ወደ ቤታቸው የሚወስደውን መንገድ አገኙ። ሰፈራቸው እንደደረሱ አባታቸውን ሲያገኙ በጣም ተደሰቱ። የእንጀራ እናታቸው አባታቸውን ብቻውን ጥላ ጠፍታ ነበር። ያሳለፉትን ሁሉ ለአባታቸው ነገሩትና እሱም በጣም ተገረመ። ባመጡትም ሀብት ልጆቹና አባታቸው ሀብታም ሆነው ኖሩ። ሃንሴልና ግሬቴል ደፋሮችና ብልሆች ነበሩ። ትልቅ ጀብድ አልፈው ወደ ቤታቸው ተመለሱ። ከዚያ ቀን ጀምሮ በደስታ በሰላምና በብልጽግና የሚበሉት በቂ ምግብና የሚጠለሉበት ሞቅ ያለ ቤት ኖሯቸው ኖሩ ይባላል። ታሪኩ በዚሁ ተፈጸመ። ተመሳሳይና አስደሳች ታሪኮችን ለማግኘት ሰብስክራይብ የምትለዋ ምልክት ተጫኑና የቻናላችን አባል ሁኑ። ተረት ከቡቡ ጋር